ስማ ሁለተኛ እህታችን አጠገብ ትደርስና እንደ ቋንጣ ነው መዘለዝልህ። ይኸው እንደ ቋንጣ አይደለም እህታችን አጠገብ ብትደርስ ጅማትን አውጥቼ ማሲንቆ ነው የምሰራበት። ከኔ ጅማት የተሰራ ማሲንቆ ስለሷ ፍቅር ነው የሚያዜመው። ዝጋ። እህታችን እኮ ገና አንድ ፍሬ ናት። በ40 ዓመቷ አንድ ፍሬ የሁለታችሁ ታላቅ እኮ ናት። ለኛ እኮ አንድ ፍሬ ናት ብሏት። ምን? አይ እኔ ሁሌ አንጀቴን እንደበላችሁ ነው እኮ። እናንተ ግን ምን አይነት ራስ ወዳድ ናችሁ? እናንተን ለፍታ አሳደገች፣ አሁን ደግሞ አግብታ የራሷን ልጅ አታሳድግ ነው የምትሉት? እኔ ሪስክ ወስጄ ልጅነቴን ሰውቼ ላግባት ባልኩ። እንደውም ተውት እሺ። እኔ ከሷ የተሻለች ነው የሚገባኝ፣ ቤተሰቧን የጨረሰች። ተውት ተውት። አንተ 41 ሊሞላት እኮ ነው። በልጅነቷ አግብታ መውለድ አለባት። ና እንስማማ፣ እንደባደር። ጥሎሽ ጣሉልኝ። በዚህ ሰዓት ወንድም ሳይሆን ባል ነው የሚያስፈልጋት። ታገቧት እንደሆነ ያለው የት ነበርክ? ሰፈር ነበርኩ። ጠዋት ከቤት ከወጣ ስንት ሰዓት ነው? 2 ሰዓት። አሁን ከመሸ ስንት ሰዓት ነው? 12 ሰዓት። እሺ አሁን ናግባ። መኪናዋ ናግባ አልገባ ናግባ። አባት በእናትህ አዋርደኝ። ደደብ አቤት እንዴ ግምጥም ያማል እንዴ? አዋርደኝ አላልሽም እንዴ? እኮ ካርቱኑ ነው። ምን ይመስላል መሰለኝ። አሁን ስለ ካርቱን ማን አወራ? ኡፍ አሳ በቃ ሞትን። ኧረ በእናትህ ይኸው ሬሳችን። ኧረ በስመ አብ። ሲጀመር አንድ ሳይክል ላይ ለ3 ግፍ ነው። ኧረ ሲያሳየው በእናትህ 3 ነበርና 3 ነበር ነው። ሰላዲን ሴት ያው አልሞተም። ድንጋይም በጭ ይዘው መጣ። ነፂ የሆነ ነገር ልነግርሽ ብዬ እኮ። አይ ማለቴ ኑሮ ምናምን ተመችቶሻል? ሁሌ ግን ቆንጆ እንደሆንሽ ልነግርሽንና ማለት ነው። ኧረ እኮ በቃ እንደማፈቅርሽ ልነግርሽ እኮ ነው። ኧረ በቃ ተይው። እና ሳቢ ነገር ተመቻችኛ። ዳራስ ሰላም አለቃ። ሰላም አለቃ፣ እንዴት ነው? ሰላም ነው። ሰላም። እዚህ ማንጃ ፈቃድ። እሺ ያው እሺ ሰላም ነው። ወደዚህ እየሄድክ ነው? እዚህ ወደዚህ። ምንድን ነው ወደዚህ? ምን ልትነካው ነው እንዴ? አረ እኔ የምልህ መኪና ነው ጀት ነው አስኮ እንዴ? ምን ነው አለቃ? እንዴ ምንድን ነው አለቃ? ነዳ እኮ አይደለም የምባለው፣ ባራርክ ነው የምባለው እንጂ አየር ላይ እኮ ነው መኪናው እየሄደ ያለ። ሶስተኛ ወገን አለ? አዎ አለ። አራተኛስ? የለም እንዳትለኝና እሱ። አረ ሶስተኛ አለ አለ። እንትን የለም እንዴ? ምን እሳት ማጥፋ? አረ አለ እሱ። አንጸባራቂ 3 ማዕዘን አለ? አዎ አለ አለ። እሺ ምን የሌለ ነገር አለ? ምን የሌለ ነገር አለ? አረ አለ፣ ሁሉም አለ። ሁሉም አለ። ማን ነው ምን አይደል? እኔ ነኝ። አንተ ነህ? ማንጃ ፈቃድ አንተ አትመስልም፣ እሱ ነው የምመስለው። አይ ተቀያየራችሁ መስሎኝ እኮ ነው። እሱ ምን ነዳ እንደነ ምን ነዳ እያልኩ። አረ እኔ ነኝ እንጂ። አንተ ነህ? አዎ ነገሩ እሱ። እሺ ታዲያ ምንድን ነው እንደዚህ በፍጥነት እየሄደ ሰው ልጋጭም ትችላለህ? እሺ በቃ እንግዲህ ግዛት ትፍጃ። እሺ ግዛት ትፍጃ። እዚህ ማደር ነው እንደፈለክ። ምን አረ አይደለም አይደለም። ትሄዳለህ። አዳር መተህ መስሎኝ እኮ። አረ ታዲያ ከምታድር ቶሎ በሾርት አትሄድም? በሾርት ሄዳ ቶሎ ብለህ ሾርት ሄዳ አልኩህ እኮ። እዚህ እንዴት አለቃ? ምን ማለት የሆነ ነገር በላ። ኧረ አለቃ
ማደር ነው መሰለኝ። ኧረ አለቃ ይኸው ኧረ እንዴ እንደዛ ነው የተታቃዘ። እሺ ለመጀመሪያ ነግሬሃለሁ እኮ መጀመሪያ ነግሬሃለሁ። እሱ መንጃ ፈቃድ ባይኖር ራሱ ጎበዝ እንደሆነ አስታውቃል። ብነዳ ጥሩ ነው እሱ ራሱ። አንተ ጎበዝ ነህ ስትነዳ። አንተም ጎበዝ ነህ። አትፍጠን ነው የምለው። እሺ ጀት አይደለም መኪና ነው አስክ። እኔ ለራስ ብዬ ነው አስቆምኩ። ልምከሬ እንኳን ደህና መጣችሁ እንኳን አደረሰልኝ ነው። እሺ ሰላም ግቡ። ደስ የምትል ወጣቶች። እሺ ብርክ በል እንካ መንጃ ፈቃድ። እሺ ባል እንግዲህ ደግሞ ስትመጣ መልሰን የምንገናኝ ይመስለኛል። አሁን እንግዲህ ወንድሜ ምሳዬን ጣልልኝ። ካሻል ያስቆማም አካውንት አለኝ ማለቴ የባንክ አካውንት አይሰራም። በቴሌ ብር ነው የምጠቀመው። ቴሌ ብርም አለኝ እንዴ ቴሌ ብርም ሰሞኑን አይሰራም። የሚገርም ነገር ኢንተርናሽናል አካውንት ነው ያለኝ፣ በሱ ነው የምጠቀመው። ዘመኑ እኮ ዘምኗል። ዘምኖ መገኘት ነው። እኔም የማስተርና ቪዛ ካርድ አለኝ። አንሊሚትድ ዋይፋይም አለኝ። ኮኔክት አድርጌ ትሰጠኛለህ እንዴ? በቃ የለኝም። የለኝም እንዴ ብሉ የለኝም። እና እስካሁን እዚህ ለፈለፍኩት በሰው ጊዜ ትቀልዳለህ እንዴ? ችጋራም አንድ መኪና ይዘህ። እኔ እኮ 4 መኪና ለገቢ ሰጥቼ ነው። ሌባ አጭበርባሪ እንዳልደግምህ ልመጽውት እንዴ? ሙዬ ልቤ ላይ አይደል እንደ ሸሚዝ ሰፋ ያለ ቦታ አለ። ስፔሻሉ ሰያታ ማማዬ። አረ ግልምጫሽ እንዴት ነው የሚያምረው! ደጀነጅነኝ ነው ልጅ ደህና እኛ ሳሳ ሁሉም ልጅ ተጅነኝ ይወጣል ይዞዋል። ግን ብንጋባ ስሟል ቀድ ካፍል ስጦታ ይሄንን ሙሉ ነው ፈልገው ካነስሩ በጨረቃ ታጅበን ከዋክብት እያየን ፍቅራችንን ኮበኩማለን። ይመቻል። ብቻሽን መስለሽኝ እኮ ነው እንዴ? እናንተንም የመጀንጀን አቅሙ የለኝም። እናቷ ማን ሊቀርብ ነው? እዛ ግቢ። እሺ ደፋር የሳባት ምንድን ነው ያልሽው እንዴ? አትምታኝ። ተው እንጂ እንዴ! ምን ሆነ ነው? ሴት ልጅ እኮ አትመታም። አንተ ምን አገባ? ለምን አያገባኝም? በንግግር መፍታት እየቻልክ ጸብን ምን አመጣው? አያገባም። ዞር በል አልኩህ እኮ። አንቺ እሱ ያዋጣሽ
ነገር ፍጠር ጓደኛዬ። አይሽ እሺ ቆየሁት እንዴ? ኧረ አልቆየሽም። እኔ አንቺን መጠበቅ ስራዬ አይደል እንዴ? ብዙ ቴክስት እየገባልሽ ነው። ምን ቴክስት ነው? እወድሻለሁ የኔ ሁሉ ነገር። እንዴ ምንድነው ይሄ? ድሮውንም ከኔ ጓደኛ ጋር ጠረጥረሽ